አሰላሙ አለይኩም ወራህመቱላሂ ወበረካቱ እና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ይበል እያልኩ ዛሬ የፒዛ አሰራር ነው ይዤላችሁ የመጣሁት። እስከመጨረሻው ተከታተሉ። እዚህ ጋር እንደምትመለከቱ ፍርኖ ዱቄት አለኝ፣ እዚህ ጋር ወተት አለ፣ ዘይት አለኝ፣ ጨው እንዲሁም አንድ ማንካ ካሜራ ማለት ነው። ይህን ቪዲዮ የምትመለከቱ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። ለብ ያለ ውሃ ሳህን ላይ አድርጌያለሁኝ። ከዛ ግብአቱን እጨምራለሁኝ አንድ ላይ እንደዚህ አዋህደዋለሁኝ ማለት ነው። እንደምትመለከቱት በዚህ መልኩ እያሸሁት ነው። ያው በአንድ እጄ ካሜራ ይዤ ስለነበረ ለመቀረጥ አልተመቸኝም። ብቻ አልሞይም ወዲያ ወዲህ እያልኩ እየተንፈራፈርኩም ቢሆን አቦካሁና ገጥ የሚያስቀመጥኩት እስከሚቦካልኝ ድረስ ስቦውን እሰራለሁኝ። የእንትኑን ስቦ ማለት ነው፣ የፒዛውን ስቦ ሽንኩርት አድርጌ እንደዚህ ካበሰልኩኝ በኋላ የተፈጨ ቲማቲም አለኝ፣ እሱን ጨምራለሁ ማለት ነው። ማጂ እንደዚሁም ሰንሳ ቲማቲም አድርጌያለሁኝ። አድርጌ እሱን አዋህድና እስከሚበስል ድረስ እንደምታዩዋቸው ወፎቹ፣ መስጊዱ፣ ሰው ድባቡ በጣም ደስ ይል ነበረ። በመስኮት ወደ ታች አየት እያደረኩኝ ቪው በጣም ነው የሚያምረው ማለት ነው። ምግብ ስሩ ስሩ ይላል። በቃ በተለይ ማታ ማለት ነው ማብራቱ በደንብ ስለሚበራ በጣም ነው የሚያምረው ድባቡ ማለት ነው። በዚህ መልኩ በሰለልኝ ስቦ ማለት ነው። እና እሱን ተበሰለልኝ በኋላ እሱን አኖርና እንደምትመለከቱት ዳቦ ይቦካል ማለት ነው። የፒዛው ዳቦ ማለት ነው። እዛ ይሄንን እሳቱን አጠፋና ያው ምን የደረሰ እንዳትልኝ በመሃል እንትን እያልኩ ካሜራው ያው በመሃል እያቋረጥኩ አጠራጥር እያደረኩ ነው እያሳየኋችሁ ያለሁት ማለት ነው። እና በምታዩት መልኩ ዳቦዬ ቦክቶልኛል፣ እንትኑም ቀዝቅዞልኛል ማለት ነው። እዚህ ጋር እንደዚህ ጠፈጥፈዋለሁኝ በደንብ አድርጌ አንትረዋለሁ። እዚህ ስቦ አለ፣ አረንጓዴ ቃሪያ ፍልፍል ሮሚ አለኝ፣ እንደዚሁም የወይራ ፍሬ አለ ማለት ነው። በዚህ መልኩ ቆራርጠዋለሁኝ። በትልቁ አድርጋችሁን ትልቁን ፒዛ መስራት ትችላላችሁ። እኔ ግን ሚኒ ፒዛ መስራት ስለፈለኩኝ ነው። ይቅርታ እንግዲህ ለካሜራው ጥራት ያው ይገባችኋል፣ ታያችኋል ብዬ ተስፋ አለኝ። ኢንሻአላህ በዚህ መልኩ ቁርጥርጥ አደርጋቸዋለሁኝ ማለት ነው። እንግዲህ እንደምትመለከቱት ተቆራረኩና ከጨረስኩኝ በኋላ እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ ጸጋው እንዳትክድ ከስረህ ህመም ጸንቶብህ ክፉኛ ብትሆን ያልጋ ቁራኛ ጨክኖብኛል ብለህ እንዳትሄድ ከሱ ርቀህ ሰውን በዱንያ ሲፈጥር ለሰበብ ነውና ሊሞክር በትዕግስት ላይ ሳትናችልም አለፈተ
ማለት ነው። ምንድነው ብዬ ይሄ እንትን ማለት ነው። ይሄ ምን ነበረ? ዘይቱን በአማርኛ ምንድነው? ዘይቱን የወይራ ዘይት ነው። አሃ የወይራ ፍሬ አይዋ። በአረንጓዴ አለ በጥቁሩ አለ ማለት ነው። ይሄ በጥቁሩ የወይራ ፍሬ ነው። ከዛ እንትን ታደርጋላችሁ መጨረሻ ላይ አሁን ከታች ነው እንትን ያልኩት ፉርኑም ማለት ነው። መጨረሻ ላይ ከላይ